እንደምን አላችሁ? ዛሬም ተመልሰናል። እዚህ ላይ ናቸው። ዛሬም በሶስተኛ ቲክቶክ ተከታታይ ቪዲዮ ተከስተናል። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። እንገባለን ወደ ውዳችን ጊዜ ሳናራዝ አይ ሰው የማን ነው? ወዴት ነው ነገሩ? ከተማ ራሱ በጉቦ ነው የምንሰራው። እሺ ማለት እንደ ማንኛውም የመንግስት መስሪያ ቤት እጃችንን ዘርግተን እንቀበልሃለን። ግን እጃችን ላይ ገንዘብ ያላስቀመጠ ሰው ካለ እዛው ጋር ነው መስኮቱን ዘግተን የምናስወጣው። እንደ አይነት ቀልድ አናውቅም እኛ። እሺ እንደ እኛ ምን ሸቀል እንደ አትገንባ ከፈለክ አትገንቡ አቶ ጉቦ አስከፋይ የግንባታ ፍቃድ አላፊ መስራት የቆርቆሮ ምግብ ለመስራት ራሱ የግንባታ ፍቃድ ማወቅ አለበት። እንደ ያለኛ ፍቃድ በፕሮቲን ራስን ልትገነባ ይሄ ነው። እንት በላለን Thank you all for coming. ይሄንን አልበም ያቀናበረልኝ ያው ኤልያስ ነው። ኤልያስ መልካ ኤልያስ ተባባል። ምን አይነት ጥያቄ ነው? ኦፍ ኮርስ ኤልያስ መልካ በጣም የድሮም ጓደኛዬ ነው፣ ወዳጄ ነው፣ በጣም የድምጽ አድናቂ ነው። እንዳንተ አይነት ኮርድ የለም ብሎኛል። እና አንድ ቀን አስታውሳለሁ እኔ እያቀነባበረልኝ እንደውም በመሃል ወጥቶ ሽሮ ምናምን እየሰራ ነበር በመጥበሻ እየዘፈንኩለት ነው። በጣም ተመስጧል። በቃ ማይንድ ብሎዊንግ የሆነ ድምጽ ነው የማወጣው ነው። እሺ ከዛ በቃ በዛ ሽሮ ተመስጦ እየሰራ መሰሉ ፋንታውን ድንገት መጣች። ልክ ስትመጣ ኤልያስ ተመስጦ ሽሮ እየሰራ ሽሮ አረረ። ከዛ እሷ ስታየው ሽሮ አራን እሷ ይሄን ወጣ ማው ቦታ ላይ ያገራዩ ኤልያስ ሽሮ ያረረበት በእኔ ድምጽ ነው። እና እሷን ራሱ እንዴት ያለሽ እንዴት ምናምን ብዬ ልናገራት ነበረ። ግን ወርቋ አይተነው ጋር ብር አለኝ መርጧል። ኦኬ ሶ እንደዛ እዚህ ተሳተፉ ወርጉ ያቀሳሰረው ማለት ነው። Stand here. Right here. Hello. ቆያው እንድገም ለአንዳንድ ማህበረሰቦች የሚያስፈልግ ፎቶ ፖዝ ነው ይሄ። Stand here. Right here. You have to stand here. Autistic person area ያስፈልጋቸዋል። ብላሹ Hello. እሺ ዲያስፖራው ሰላም ነው ወይ? አገር ቤት እንዴት ናችሁ? ሁሉ ሰላም? አዎ ጠፋውኝ አይደለም። እዚህ ካናዳ ላይ 24 hours ነው የምንሰራው። ትንሽ አስቸጋሪ ነው፣ ቢዚ እንሆናለን። ለዛ ነው። እንዴት ናችሁ ታዲያ? ዳላር ፈልገህ ችግር የለውም። ምን ችግር አለው? ኤክስፔክትድ ኔትወርክ አስቸጋሪ በጣም ሊበላ በነገር ሲሆኑ ሰርተኛ አታውቅ ማፈር ያስጠጣሽና መድኃኒዓለም አባት። አሁን ይሄ ሲቹዌሽን በ5 ደቂቃ ውስጥ ሙሉ ከተማው ሰምቶ ያው እንትን ክኖር ተጨምሮበት ሁላ እርግጠኛ አይወላድ በጣም አሪፍ ነው። ጠላ የምታወጧት የስካበችን ልጅ ታውቋታላችሁ? ኬንዞ አይ ሲጃራውን ሲጠጡ እናንተ በስክሪፕቱ አትስቡት። ልብ ቅርጽ ሰርቶ ወግ ማዘርኛ እኮ ነገ እንደዚህ ነው የሚሉት። ሮማንት የእሱ ጓደኛ ነህ። አብራችሁ አይደል ስታጨሱ ወጋዋለች። መድኃኒዓለም ማዘር እያየች ሰላም ነው። ሰላም ናችሁ? እሺ ያስካበችልሽ ታውቁታላችሁ? አናውቀውም። ታውቁት እንገራችሁ። ሲጋራውን ሲጠጣው አንዱ ፓኬት ፊቴ ላይ ያጨሰው ይሄው እኔ አፈር ልሆንልህ። ይሄው ክኖሩ ማለት ይሄ ነው። ፓኬት ባጭ ቴሮስም እኮ ጥይቱ እንደዛ አድርጎ አልጠጣው። ማዘር በጣም ወሬ ይወዳሉ። ወሬ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? በጣም ይሄ ደም ክኖሩ በዛ አንዱ ሙሉ ካርቶን ክኖር ነው የተጠቀመችበት። በስመ አብ ወወልድ ወመንፈስ ቅዱስ ይቀር ይበሉት። ማዘር ኢየሱስ ይጠገውት። ፉል ዴይ ኤምሲ ሲያምረኝ ይሄ ቪዲዮ ላንተ ነው። እንግዲህ ትላንት አንተ ተብኛል። ቆይ ኦኬ ሪፕሌይ ላይ ነው። እሺ ምንድን ነው የሚለው? አረ በስመ አብ አትሳሚ ያገኘ የሌለ ጭንጋፍ ሆኗል። የሆነት አረ በለው
እዚህ ላይ ሀሳብ አስተያየት አልሰጥም። ኳስ የምታውቁ ሰዎች ታውቁታላችሁ። አለቀ። አላወራም። ምንድን ነው? ታንክ ዩ። ዛሬ ደግሞ ሊናገሩኝ ነው። ምን ትመስላለች? እናት የሰው ምስኩር ይመስላል። ሞጋት ታርገን ብላል። መጨረሻቸው ነው ከተናገሩኝ። ኧረ በፈጠረሽ አንቺ ተለወጣሽ እንዴ? ኧረ ቀራችን አታበላሽ። በዚህ መንገድ አምጪ ብናሽ ታኛለሽ። እኔ ማን እናገርናለሁ? ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ። ታኛላችሁ። እኔ ግብዳው እነዚህ ልጆች በጣም እየተናገሩኝ ነው። እኔ ካንቺ ግብዳው ሂጂና አንድ ነገር ያቸው ግብዳው ማደር ናት። ያሳዝናል። በሀገሩ ግብዳ ጠፍቷል። ናፈናት አሁን ያን መልቶኝ ነው። ዋው ትንቢት ነው መሰለኝ። ገብቷል። አስቆናኝ። ካሁን በኋላ ትናገሯትናሽ ግብዳው ማን እንደሆነ አሳያለሁ። አንቺ ማግኔት ራሱ ብትውጪ አትስብም አልከ ስላልሽውናለች ማግኔት ድንጋይ አይስብም። አለ ፍልፍሉ ምንድነው? ምንድነው የቀለም ምንድነው የምትሰሩት? ይሄ ነገር እንዴ ነው ነገርሽ? እኮ አብስትራክት እኮ ነው። ምን ክራክት? አብስትራክት ማለት ስዕል ነው። እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው። እውነትህን ነው። እዚህ ላይ አብስትራክት በቃ A few moments later what a beautiful ሐሳብ ኢራን። ሐሳቡ የጦር ጀቶችን ስለ አስፓልቱ ላይ ስላስቀመጠችና በናገበታው እስራኤል ሆዬ ጀቶቹን መተው ብላ አስፓልት ስትደበድብ አደረች ነው። ይሄ ነው የተፈጠረው። ያው አይጀግናው ጀግና እኮ ነው ቴዎድሮስ። ስማ ተንቀናል ባታም በቁም ሞታላል። ዋት ያ ሲግራ ያረጋው እሺ ዋው 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 ማን ነው የሚጠልፈው? እስኪ ወድ እሺ ወይኔ ብቻ ያስመታናል። ይህ ሀሳብ ምች የሚያስመታ ሀሳብ ነው የተሰራው። ኦብቪየስ ነው። ማን ደፍሮ ታክል ይወርዳል እዚህ ኳስ ላይ? ማን አባቱ እና ምን ጥያቄ አለው? ከኪሶ የበለጠ የወርቅ ማዕድን የሚገኘው አዲስ አበባ ነው። ለዚህም ማሳያው በየጊዜው የሚቆፋፈሩት የመዲናዋ ቦታዎች መብዛታቸው ነው ተብሏል። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ ዛሬ የመረጥናቸው ቪዲዮዎች ትንሽ ምች ያስመታሉ። ትንሽ ፖለቲካ በዝቶባቸዋል። እንገርባቸዋል። ችግር የለም። አስተዳዳሪዎቿ እንደተናገሩት ከሆነ የመዲናዋ ቁፋሮ ወደፊትም የሚቀጥል መሆኑን ህብረተሰቡ ተገንዝቦ ልማቱን እንዲደግፍ ያሳሰቡት አስተዳዳሪዎቿ እንስሳ በዚህ ጋር አልፏል አላለፈም። ምንድነው? ምን ሆነሽ ነው? ልክ ቤት ስገባ ድመቷ ሶፋ ላይ ቁጭ ብላለች። ሳነሳ ከበደች። ምን ሆና ነው ብዬ ፊቷን ሳይ ነብር ነው። ልክ ሳይኝ አልተነፈፈም። ጭራሽ በቤቴ ብዬ ዘንዘና ሳነሳ ሮጥ ወጣ። ነብር አትንበቆቅ ብቆቃ ማን ኢንስፓየር አደረጋችሁ ቢባሉ በቀላሉ ማስረዳት የሚችሉት ሀሳብ ነው። ሰሞኑን
ማታ ተዛዝሎ መግባት ጧት ተነጣጥሎ መውጣት ድንገት አቃጣሪ ካለ ግራ ለማጋባት ይልሻል ጋሽ ገርዬ እንዴት ነው ምንሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበበት ነው ሰሞኑን ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው ብርድ ልብስና አንሶላም ከድሬሲንጉ ጀርባ ፎጣውን ደግሞ ሻወር ቤት አሉ ምንድነው ነገር እየሆነ እንደሌሊት እየበረራችሁ ነው የምትፈጽሙት ያው ጊዜ ልጆች ተበራላችሁ ነው ፈጣናችሁ ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራ ሌላ ሰው ፊት ምን ማለት ነው ምን ማለት ነው አክሻለሁ ወይኔ አክሻለሁ እንዴ ሰላም ቢወራስ ምን እኛ ጋር ይመጣው ይተኛሉ ብዬ ነው ማወራው ምንድነው ያን ጊዜ ገርዬ ወጣች አይደል ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብረውም ለምዶታል ምን ፔንሲዮኑን እንጂ ጋሽ አባተ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ የሚያስተዋውቅ ምን ማለት ነው ጋሽ አይመስለኝም ፋዘር ንስር ነው የወለዱት በረት መጣለ ሳትታይ ጥቃትን ትፈጽማለህ ድጋሚ ትበራለህ እኔ ምን አረጋሽ አይደክም ትግል እኮ ነው ያስከው ሮቦት ይሆን ልጅ ወጣትነት ጋሽ ገር ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ ሲሰሩበት ነው ገር ምን አንተ አባላዘር ታጣለህ አረጋሽ ቂጥኝስ ቢሆን ቤተኛ ነው ከርክሪ ቸግራል ሌላው ቢቀር ከርክሪ ቸግራል እንዴ ከበሽታውን ጋር በሳምንት ሰበቀ ስለምትመላለስ ቢያንስ አንዱ ቀን አምልጦ ተጠቃለህ አረጋሽ ጋሽ ገር ደግሞ የሩሙን ቁልፍ ነው አልቀበልም የቤት ቁልፍ አይመለስም በጣም ኖር ነው አንተ ሰው ታርቃለህ በጣም አርቀን አለቀ ምን ሆነ ነው አልጋ ልብስ ብርድ ልብስ ከቻልክ ቤት አሳጥበ ይዘና ተመለስ አረጋሽ ጋሽ ገር እቺ ነው ያዛታል አንዳንድ ነገር ተው አይደል ተው እንጂ እኔ ሰው እንዳይኝ ልጅ የላኛው መፍራት አይሻልም ከሰው ቀለኛ 3 አመት በላይ ከኔ ጋር የነበረሽ በጣም የምወዳት ድንቡሽ ዶሬ ዛሬ ሌሊት ሞተች የዛሬ 2 ኮሜንት ላነብ ታማ ኪሎ በጣም ኮሜንት ነፍሷን ባጸደ ቋጥ ያኖርልህ አረ በለም እውነት ያማል ባክ ብለና ወጣት ያለ ደስላል ደምኮ የምር ተሰምቷት ነው የምታለቅሰው አንድ ሰው እንዳይናገርብኝ ዴማ የሴት ቤስት ፍሬንድ ነኝ ቀኔን በትዕግስት እየጠበኩኝ ነው አንድ ቀን ይደርሰኝ ይሆናል ማይረማኒ ልጅ ታርክ በእናትሽ በእናትሽ እኮ መጀመሪያ ወሩ በላ ነው እኮ ታውቆኛል በእናትሽ እሱን ፍቅረኛ ብለሽ ማያዝ በእናትሽ በደንብ የልብሽን ልታወሪኝ ትፈልጊያለሽ የሆነ ጸጥ ያለ ቦታ እንፈልግ እንዴ ወይ አሁን ደግሞ ከተማው እንዳለ ደግሞ ጫጫታ ነው አሁን ጸጥ የሚል ወይ ሩም ነው ያለው ወይ ሩም እንያዝ ሩም ይዘን ቁጭ ብለን እናወራለን ሩም እዚህ ይቀርባል ቤስት ፍሬንዶች ሆይ ዛሬ ላይ ሳካ ይችላል ነገ ላይ ሳካ ይችላል ከነገ ወዲያ ግን እርግጥም ቀኑ የእናንተ ነው የሚሆነው ትዕግስት ፍሬዋ ጣፋጭ ነው ሰዎች ዛሬ ላይ ምንድነው ስራ የሚያተሰጡ ሰው ምንም ላይ ያረግ ምናምን ብለው ስማችሁን ሊያጠርሱት ይሞክራሉ አንድ ቀን ስታሳኩት ግን እንደ ባንዲራ ስማችሁን ከፍ አድርገው ያውለበልቡታል በዛ ሰዓት አንተ ነፃዎች ግንባር ነው የመሰለው አብቃል ለቤስት ፍሬንዶች ለሴት ቤስት ፍሬንዶች ነፃዎች ግንባር ነው ማለት ምን ትላለህ አቡልድ ሺት ብሬክ ባብሬክ አይ አንተ ቤት አይሻለም መኪና እየገዛውኝ የማገላበጥ ቢዝነስ እንዴት እንደጀመርኩ በጣም ጥሩ ዜና መጥቶላችኋል አያችሁ ቀላል ነው ስራው ባይዘው እቺ የመጀመሪያ መኪና ነች መጀመሪያ የገዛኋት መኪና በጣም ወዳት ገለበጥኳት እኔ ማርያም የነቲን ቁም ነገር እየጠበቅኩ ነበር ስፓይደርማን ወደ ስራው ተመልሷል በጣም አሪፍ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን ህብረተሰብ ደግሞ መረቁ ምን አይነት ዜና ነው የፖለቲካ ተመገቡ ይሄን ከባድ ጊዜ ማለፍ እንዳለባቸው በስምምነቱ ላይ ተቀምጧል ነሽ ዜና እንዳጣራው ከሆነ ለፕሪቶሪያው የጥብስ አቁም ስምምነት መሳካት ብዙ የህብረተሰብ ክፍሎች ጋዝ ላይ ሆነዋል እኔ ማለቅ እንዴት ሲፈጠር የኛ ሀገር ሰው ወግነት የኛ ሀገር ሰው ወግ እንዴት ሲፈጠር ምናምን ኦክሲጅን እዚህ አይደል ያደጋ ጊዜ በር መውጫ በዚህ አራ ሌላ ነገር የለም አሁን ወጣን ሴት ልንሄድ
አየር ላይ ልንበረ ሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ሁሉም ሰው ወይኔ ድሌ። አረ ዛሬ ብቻ እንዳይመታን። አረ ምች ላይ ያስመቱን ነው ዛሬ። በጣም ጦጣ ከመሆኔ የተነሳ እኔ ብቻ ሙሳይ እንዴት እንደሚያደርገኝ እኔ ነው የማውቀው። ይሄ ስሜት እናንተም ሊሰማችሁ ይችላል። በቃ በተለይ ጠቃጠቆ ሙሳይ በቃ ጠቅ ብለህ ሆነ ዛፍ ላይ ወጥተህ 3 ኪሎ ሙዝ ጸጥ አርግ ነው የሚለኝ። ይሄንን ከኔ በተሻለ ደንቦች ቢያብራሩት ደስ ይለኛል። እና እንዳልኳችሁ ነው ሁላችንም ጦጣ ነን። አንድ ማወቅ ያለባችሁ ነገር ብዙ ሰው የሰው ልጅ የመጣው ከአዳምና ሔዋን ነው ብሎ ያምናል። ሳይንስ እኛ እንደ ሳይንስ መመርናታችን ይሄን አናምን። የሰው ልጅ የመጣው ከጦጣ ነው። ሲጀመር አዳምና ሔዋን ራሱ ጦጣ ካልሆኑ ዛፍ ስር ምን ይሰራሉ? በኮንስትራክሽን ዙሪያ የተጻፉ በጣም ይቅርታ ዛሬ ለቀረቡ የፖለቲክስ ቪዲዮዎች ያር ለሚያዘጋጇቸው ምችል ያስመታኝ የፈለገ ሰው አለ ማለት አዳምና ሔዋን ራሱ ጦጣ ካልሆኑ ዛፍ ስር ምን ይሰራሉ? በኮንስትራክሽን ዙሪያ የተጻፉ መጽሐፎችን ፈልጎ ማንበብ ቡኮርን ይላል። ለምሳሌ አንድ ሲሚንቶ በስንት ባሊው እንደሚቦካ ታውቃለህ? የምር እኮ ጆሲ ሁሉም ነገር ጭንቅላቱ ማስቀምጥ አሁን ይሄ ምን ይሰራና ሲሚንቶ እንደ ጭንቅላቱ ውስጥ አስቀምጣል ቢደርስ በረንዳው እንኳን ማለት ሄዶ ባሳብ ነው ነው በፍቅር ሰጣ ረስት ኢን ፒስ ነፂ የእውነት እግዚአብሔር ነፍስህን ይማረው። የማይረሱ ብዙ ጊዜያትን ቆንጆ አድርጎልናል። ተኩል ታበላልኩ በቃ ሲሚንቶ አኩተ ጆሲ ታው ጆሲ ሁሉም ነገር ጭንቅላቱ ማስቀምጥ አሁን ይሄ ምን ይሰራና ሲሚንቶ እንደ ጭንቅላቱ ውስጥ አስቀምጣል ቢደርስ በረንዳው እንኳን ማለት ሄዶ ባሳብ ነው ያለው በፍቅር ሰጣ ወጣ ከሻ ዛሬ ቪዲዮአችን ይሄን ይመስል ነበር። መመክራችሁ ይሄን ቪዲዮ እንዳታዩት ነው። ምክንያቱም ትንሽ ፖለቲክስ የበዛበት ቪዲዮ ነበር። በሌላ ጊዜ ቆንጆ ቪዲዮዎችን ይዤ እመጣለሁ። ፒስ እንገናኛለን።